ስሜ ሰርካለም ሰለሞን እባላለሁ። የመጣሁበት ሴክተር መስሪያ ቤት ደግሞ ከደቡብ ወሎ ዞን ስራና ክህሎት መምሪያ ነው። ከዛ ውስጥ ደግሞ ስፔሻሊ ከስራ ስምሪት የምንለውን የሀገር ውስጥም የውጭ ሀገር ስራ ስምሪትም የዘርፉ አስተባባሪ ነኝ። ዛሬ ከተገናኘንበት ሀሳብ አንፃር ተመላሾችን የተመለከተ ነው ብዬ አስባለሁ። እንግዲህ ተመላሾችን ወደ ላቅ ኑሮ ማሻሻያቸው እንዲመጡ ምን ስራ እየሰራችሁ ነው የሚለው ዋናው ሀሳቡ ብዬ አስባለሁ። ይህ እንግዲህ ከምን ይጀምራል? ተመላሾች ሲመጡ ያው በፌደራል ሌቭልም ቢሆን ተመዝግበው ይመጣሉ። ያለባቸው ደግሞ ኢሚዲየት ኒድ የሚያስፈልጋቸው ከሆኑ የመድኃኒት፣ የጤና፣ ሌሎችም ከነ ፕሮፋይላቸው ወደኛ ቀድሞ ይላካል ማለት ነው። በሪኢንተግሬሽን ወይም መልሶ ማቋቋም ሂደት ውስጥ መጀመሪያ የምንሰራው ሶሻላይዜሽን ወይም ማህበረሰቡ የኔ ነው ብሎ እንዲቀበላቸው የማድረግ ስራ ነው የሚሰራው። ሲጀመር ለረጅም ዓመት ቆይተው ስለሚመጡ ሲሄዱ የነበረው ማህበረሰብ እንደነበረ ያገኙትም እንደገና ደግሞ ይዘው የሚመጡት ባህል ይኖራል ከኖሩበት አካባቢ አንፃር። ስለዚህ ተወልደው አድርገው ከኖሩት ማህበረሰብም ይሁን ቤተሰባቸው ጋር የእሴት ወይም የማንነት ግጭት ሊፈጠር ይችላል። ያንን የማስማማት ስራ እንሰራለን። ሌላው ደግሞ እንግዲህ ከሳይኮሎጂካል ሰፖርቱ እና ከኢኮኖሚክ ሰፖርቱ መጀመሪያ የአእምሮ ጤናቸው ምን ይመስላል የሚለው ነገር ላይ ነው ትኩረት የምናደርገው። ምክንያቱም አንድ ሰው አእምሮ ብቁ ካልሆነ ስራም ቢሰራ ኤፌክቲቭ ነው ተብሎ ስለማይታሰብ ያን እናደርጋለን። በዚህ በማቋቋም ሂደት ውስጥ ግን ደግሞ አንዱም ከሶሻላይዜሽን ስራ የቀበሌ አይዲ እንዲያገኙ ማድረግ ነው። ይህ ያው ህጉ እንደሚታወቀው በአንድ አካባቢ 6 ወር ካልኖርን የአይደንቲቲ ካርድ አይሰጠንም። ግን እኛ የትብብር ደብዳቤ በመጻፍ ያን ነገር እንዲያገኙ እናደርጋለን ማለት ነው። ከዛ በኋላ ግን ሁሉም የሚመጡበት ወይም ሲመለሱ ያላቸው ስታተስ ወይም ሁኔታ እኩል አይደለም። የሚሰጣቸውም ደግሞ ትሪትመንት ወይ ሪኢንተግሬሽን ፐርፐዝ ኢኮኖሚክ ብቻ ላይኖር ይችላል። ብርም ይዛ መታ ግን ያን ነገር እንዴት ወደ ስራ ላይ አውላ ሞር ኢኮኖሚ እንትኑ ላይ ጀነሬት ታደርጋለች የሚለው ላይ አንድ አቅጣጫ ማሳየት ሊሆን ይችላል። ግን ደግሞ እንደ ሀገርም ሲታይ ደግሞ እንግዲህ እንደኛ ኮንቴክስት ያው ጅማ አካባቢና ደሴ ነው ብዙ ስደትም ወይም የማይግሬሽንም ኢሌጋሉ በተለይ የሚበዛው እዚህ ጋር ነው። ግን ካለው ሰፖርት አንፃርና ካለው ደግሞ የዚህ ፍሰት አንፃር ተመጣጣኝ አይደለም። በመንግስትም ትከሻ ላይ ብቻ የሚሰራም ሆኖ አላገኘነውም። ፕራክቲካሊ እያየን ያለን። ስለዚህ በዚህ አካባቢ የሚሰሩ የኤንጂኦዎችን የማስተባበር ደግሞ የኤንጂኦዎቹም ኢኮኖሚክ ሰፖርት ወይ ሲድ መኒ ቢሰጧቸውም በአይነትም በካሽም ሊሰጥ ይችላል። ግን ደግሞ የመስሪያና የመሸጫ ቦታ የማመቻቸት ያው ሰብአዊም ተግባር ስለሆነ ሞር ኦፍ ሰስቴን የማድረግና ያንን ነገር ማዋሃድ የኛም ኃላፊነት ስለሆነ በዛ መልኩ እንሰራለን። ስለዚህ የተለያየ ግሩፕ እንደመሆኑ መጠን ሁሉም እንደየ ኤክስፒሪየንሱ እንደመጣበት ሀሳብ የተለያየ ሶሉሽን ያመጣል ብዬ አስባለሁ። ደግሞ በዚህም አካባቢ እንደ ባህል አድርገን የተያዘው ከሪም እንደዚህ ሪተርን የሆኑ በኢሌጋል ማይግሬሽን የሆኑ በየቤቱ አሉ። ስለዚህ የሆነ አየር ላይ ያለው አይዲያል ሶሉሽን ሳይሆን እኔንም ስለሚመለከተኝ ኤቭሪባዲ ይዛው ያለው ፕራክቲካል ሶሉሽን ይመጣል ብዬ አስባለሁና ይሄ ዲስከሽን መካሄዱ ጥሩ ነው እና ቴንኪው ሊባልም ይገባል ድርጅቱ ያስባል።